ያንተን አሁን ሲስጠን እሱ ከሱ ምኑን ትሰማለህ አንተ ያሱን አሁን ምሳሌ ያንተን እሱ ይሰማል አልኮሽ ማስረጃ አሳየው። አሁን ላንተ ይናገራል የምትወጣበትን የምትገባበትን አሁን ምሳሌ እግዚአብሔር አላህ ይናገራል ካልክ ትሰማለህ። አሁን እሱ ምሉን አምላክ አላህ ሱብሓነሁ ወተዓላ የሚናገረው በነቢያት በኩል ነው። ነቢያቶችን ያናገራቸዋል፣ እነርሱ ይሰሙና እንዴ ነቢያቶቹን ያናገራ አላህ አንተን ማናገር አይችልም ማለት ነው? አይችልም ሳይሆን አላህ አንድ ነብይ ያስነሳና ከትውልድ ያን ነብይ ያናገራል። በእርሱ በኩል ትውልዶችን እንዳናገረ ይቆጠራል። ገጥሽ እያንዳንዱ ሰው እየጠራ በተናገረ ኦኬ ቀጥል። ሶሪ እያንዳንዱን ሰው እየጠራ ማናገር አይደለም። ገጥሻል። አንቺ ለምሳሌ እግዚአብሔር ያናገርሻል። እግዚአብሔር አዎ አንቺ ያናግርሻል። አሁን ማለት ምሳሌ አሁን እየጸለየው አይሰማለሁ ያናግራል። አዎ የኔ አምላክ የሚሰማ የሚያይ የሚናገር የሚሰማ ነው። አማን ላይ ሊሰማል ሳይሆን አንቺ ስትጸልይ ለምሳሌ ድምጽን ያሰማሻል። አሁን ትሰሚያለሽ። የጠየቅኩትን ይመልሳል። አዎ ሲናገር ይሰማል። አዎ ሲናገር ይሰማለሁ። አዎ የኔ አምላክ የኔ እስኪ አንዴ ጸልይና እስኪ ድምጹን እንስማ። በይ አንዴ ጸልይ እስኪ። እንዴ አንተን እኮ ነው ጠየቅኩት። ጸልይና ድምጹን ተቀበልና እኮ ለመስማት ነው እንድንቀበል እኮ አሁን ጸልይና ድምጹን እንስማ አንድ ጊዜ ተረው። ጌታ ሆይ በሰማይ የምትኖር አባታችን ልጅ እንዴ እሱ ራሱ ጸሎት እኮ ነው። ምሳሌ አሁን የኔ ጸሎት ምን እንደሆነ ታውቃለህ እኮ። እንዲና ጸልይና ድምጹን አንድ ጊዜ አሰሚን። እዚህ ያለው ሰው ሁሉ እንዲያመነ እሺ። ያላ ጌታ ነው እሱ ብሏል፣ በቃሉን ብሏል። ዮሐንስ ወንጌል ለስና ያልኳሻለሁት አሁንም እዚህ ቦታ ላይ አላህ Subhanahu Wa Ta'ala እኔ ሰማችኋለሁ ያለ በቃሉ ተናገረ። አሁን ወደ ምን ሄደች? በቃሉ ብሏል አለች እኮ። በቃሉ ብሏል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ ሰማለሁ እያለ ተናግሯል። እሱን ስናሳይሽ አይ አንተ ተረጋጋና እኔ አንተን ነው ጠየቅኩት እኮ ያናግርሃል ወይ? አሁን መጀመሪያ ያያል ወይ አልኩት። ያያል አልኩ። ይሰማል አልኩ። አንተ መጀመሪያ ከተናገረ እንዴት ታክሙ የኔ የሚለውን እሱ መጀመሪያ አዳመጠ ነው። እሺ አንተ አሁን ምን አለ ሰው በቃሉ ተናገረ ይሰማል አልከኝ አይደል? አንተ እኔ ደግሞ እሱን መጀመሪያ አሳየ ነው ማስረጃ አሳየኝ አላህ ይሰማል የሚል አልከኝ አንተ። ከዛ እኔም ሐዲስ አወጣሁኝና አላህ ይሰማል የሚለውን ቃል አሳየ እኔ። ከዛም በኋላ አንተ ምን አልክ? እስኪ አሰማን የእግዚአብሔርን ቃል አሁን ጸልይ እናንተ ስለ ጊዜ አይ በቃሉ ነው የተናገረው አልክ። አይሻርላ ስለዚህ እኔ ያመንኩት አምላክ የሚሰማ የሚያይ የሚሰማ የሚናገር ነው። ሲናገር ይሰማለሁ። ታውቃለህ አይደል? የቀደሙት ነቢያት ብቻ ሳይሆን እኔንም ማናገር ይችላል። ያን ብቻ አይደለም አሁንም አለ። አይችልም። ማስረጃ ሳይነ ይፈልክ ላይ ነው ከች እንደያነ መንገር ነው እቺ እንደሚሰማ ሳይነ ማስረጃ ከች ምንን ማስረጃ ከመጽሐፍ ቅዱስሽ እግዚአብሔር እንደሚሰማ ያላ እግዚአብሔር እንደሚሰማ ድምፁ እንደሰማሽ ማስረጃ ሳይኝ እሰማለሁ ድምፁን ቃሉ ላይ አለ ብለሻል። ልክ እኔ አምላክ አላህ Subhanahu Wa Ta'ala ይሰማል እንደሚለው እግዚአብሔር ድምፁን እንደሰማሽ ማስረጃ ሳይኝ ከች እንደሰማሽ እንደማይስ እንደሚሰማ ነው። ከች ያላ ያላ በተለይ ደግሞ መቼ ድምጹን እንደሰማች በተነግረንም በዛው ጠይቃት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ ወበረካቱ። መርሐባ እንዳትሄጂ የጌታ ሰው የዛሬው ሌሊት ያንቺ አይደለም። በቃ ተበልተሻል። እሺ ይቅርታ። እሺ ያላህ እየፈለገች ማስረጃ እያመጣች ነው። ዘመንሽ ይባረክ። የዛሬው ሌሊት ያንቺ ነው። በቃ አስቀድም
ስላሴዎችን ሙሉ በሙሉ ክዳሃል። አንድም ነብይ ስላሴን የሰበከ የለም እንዴ? ይሄ እኮ እንደ መጽሐፍ ቅዱስ ላይ ከየት ነው ታዲያ እኛ እየተማርን ያለ ነው? በቤተ ክርስቲያን የለም መጽሐፍ ቅዱስ ላይ። እስኪ ስለ ስላሴዎች ታብራራልኛለህ? ስለ ስላሴዎች እሺ፣ ስላሴ የመጀመሪያ ማብራሪያው ምንድነው? መጽሐፍ ቅዱስ ላይ የሌለ ትምህርት ነው። አንደኛ እሱ ነው። ሁለተኛ ማብራሪያው ምንድነው? ስላሴ አንድም ነብይ ስላሴን የሰበከ የለም። ሶስተኛው ማብራሪያ ምንድነው? አምላክ ራሱ አላዘዘም ይሄን ስላሴ እንድታምኑ። አራተኛ ማብራሪያ ምንድነው? የሌለ ትምህርት ነው። የምሬ ነው የምነግርሽ። ምንም የሌለ ትምህርት ነው የሰበኳቸው። ስላሴ ብሎ ማለት አምላክ አንድም ሶስትም መሆኑን የሚያስተምር የሆነ ትምህርት ነው። እንግዲህ ነብያቶች ያስተማሩት ምንድነው ከተባለ የስላሴ ተቃራኒ የሆነውን ትምህርት ነው ያስተማሩት። አንድ ብቻ ነው አምላክ ብለው ነው ያስተማሩት። አምላክ በፍጹም አንድም ሶስትም ብሎ ያስተማረ አንድ ነብይ የለም። አየሽ፣ ከማን ነው ይሄን ያስተማረው ከተባለ ኢየሱስ ክርስቶስ አንደኛ ነው ከዚህ አስተማሪዎች መካከል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን ካንተ ነህ አለ። ወላሂ ለአዚም ስላሴን ድምጥማጡን የሚያጠፋ የክርስቶስ ትምህርት ነው ይሄ። አምላክ አንድና ብቸኛ አንተ አንድም ሶስትም ነው አላለም። የሚገርማችሁ አንድና ብቸኛ ይሁን አምላክ አንተ ነህ አለ። ከዛም ራሱን ነጠለ፣ እንደገና መልእክተኛ እንደሆነ ገለጸ። አይ እኔ ስላሴ አካል ነኝ አላለም። አንድና ብቸኛ ይሁን ካንተም እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል ዘላለማዊ ሕይወት አለ። አለቀ በቃ። አይሰሩም። ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነብይ ናቸው። ሰው እሺ፣ ኢየሱስ ክርስቶስ ስለራሱ ሲናገር ምን ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ነው ኢየሱስ ክርስቶስ። አሁን አንደኛ መጀመሪያ ካንተ ጋር መግባባት የምንችለው ስላሴዎችን ሙሉ በሙሉ ክዳሃል። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እነዚህ ሶስቱ ተያይዘው የመጡ ናቸው። አብ ማለት ጌታችን ነው ወይም አንተ አላህ የምትለው ማለት ነው። መንፈስ ቅዱስ ማለት ይሄንን አሁን ግልጽ አድርገህ በግልጽ ይሄ ነገር ፍጹም የለም እያልከኝ ነው አንተ። እሺ፣ አንቺ መረዳት የምትፈልጊ ከሆነ እውነታውን ላስረዳሽ። እሺ፣ ላስረዳሽ አብ ብሎ የሚገልጸው በግልጽ አስረዳኛ። አንተ እኮ ዝም ብለህ በደፈናው ድምስስ አድርገኸው አለፍክ። ነው ስለሌለ ነው አሁን ያልኩት ነገር እውነት ነው። ይሄንን ራሳቸው የሚያውቁት ነገር ነው። የለም መጽሐፉ ላይ መጀመሪያ በምድር ላይ አዳም ራሱ ከመጀመሪያው ፍጥረት ጀምሮ እስልምና ነበር ወይስ ክርስትና ነበረ? መጀመሪያ የሰው ልጅ እዚህ ምድር ላይ ሲፈጠር ማለት ነው። አምላክ ሰዎችን ሁሉ ሲፈጥራቸው ሙስሊም አድርጎ ነው የፈጠራቸው። ኦኬ፣ አላህ ሲናገር አሁን እኛ ብዙ ሳናረዝም እናታችን እኛ ደግሞ ከመጀመሪያው ከአዳም ጀምሮ ያው የተገባለት ቃል ኪዳን አለ። አዳም ሲወድቅ አዳም ከወደቀ በኋላ ያንን ዕፀ በለስ በልቶ ወደ እንትን ከወደቀ በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። አልገባለትም? የለም መጽሐፍ ቅዱስ ላይ እንደሱ ብሎ የለም እንዴ? ይሄ እኮ እንደ መጽሐፍ ቅዱስ ላይ ከየት ነው ታዲያ እኛ እየተማርን ያለ ነው? በቤተ ክርስቲያን የለም መጽሐፍ ቅዱስ ላይ። ኦኬ፣ አሁን ቁርአን ከየት ነው መጀመሪያ? ቁርአን ይሄ የእናንተ ከየት ነው ቁርአን የመጣው? ቁርአንን የጻፈው ማን ነው? ቁርአን ከአምላካችን ከአላህ ዘንድ ነው የመጣው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ያመጣላቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለትውልድ አስተማሩት። አላህ ሲናገር ምን ይላል? ስለ ቁርአን አመጣጥ ራሱ ሲነግረን ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ ይላል። ታማኙ መንፈስ ወይንም መልአኩ ጅብሪል አወረደው አለ። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን በአንተ ልብ ላይ ያወረደው ከነቢያቶች እንድትሆን ዘንድ መሐመድ እያለ ይናገራል።
መልአኩ ጅብሪል ወይንም መልአኩ ገብርኤል አብሳሪ መልአክ ገና መጀመሪያ በተገለጠ ጊዜ ነገራቸው ለነብዩ መሐመድ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ አላቸው። ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአምላክ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ከዚያም የመጀመሪያው ምዕራፍ አወረደላቸው ሱረቱል አለቅ እቅራ። ከዛ በተከታታይ ሙሉ ቁርአንን ያ ታላቁ መልአኩ ጅብሪል ይዞት ወረደ። አላህ በቁርአን ላይ ሲናገር ቁርአንን ያወረደው ጅብሪል እንደሆነ ከአላህ ዘንድ ሲነግረን ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። በእኔ በአላህ ፍቃድ በአንተ ልብ ላይ ይህን ቁርአን ያወረደው ወደ አንተ መልአኩ ገብርኤል ነው እያለ ይናገራል። የዚህን ቁጥር ልትነግረኝ ትችላለህ? እሱ ይቅርታ አግሻለሁ ችግር ነው። ይህ ቁርአን ከአላህ ነው የሚለውን ይህ ቁርአን ከአላህ ነው የሚለውን እሺ ቴሌግራም ላይ አንዴ ግቢ። ምስጋና ምዕራፍ 39 ቁጥር 1 አለልሽ። ቁርአን ከአላህ ዘንድ የተወረደ እንደሆነ መጽሐፍ የተወረደ አሸናፊነት ወደኛ ከሆነው ከአላህ ነው እያለ ይናገራል። ሌላም ቦታ በርካታ ቦታ አለ።